ምን አላችሁ? እኔ አስራት ንጋቱ ነኝ። ዛሬ ይዤ የመጣሁት በድልድል መመሪያ መሰረት አንድ ሰራተኛ ሲወዳደር እንደ መስፈርት የተቀመጡ ነገሮች አሉ። በባለሙያ መደብ ላይ ሲወዳደር የተቀመጡ አሉ። በቡድን መሪ መደብ ላይ የተቀመጠው መስፈርት አለ። ከነዚያ አብዛኛው ተከታዮቼ በኮሜንትም ሆነ በኢንቦክስ ሲጠይቁ የቆየው ደረጃ ማለት ምን ማለት ነው? ደረጃ ቅርበትስ ምንድን ነው? ለደረጃ ቅርበት የሚሰጥ ውጤት አግባብ እንዴት ነው የሚል ጥያቄዎች ከአብዛኛው እየመጣ ስለሆነ በዛ ዙሪያ ላይ አጠር ያለ ማብራሪያ ይዤ ነው የመጣሁት። እስከዛ ደግሞ ላይክ፣ ኮፒ ሊንክ፣ ሼር እንዲሁም ሳብስክራይብ ማድረግንም ሌሎች ጥያቄዎችና ሀሳቦች ካሉ ኮመንት ላይ መጻፍን እንዳትረሱ እያልኩ ደረጃ ማለት ምን ማለት ነው? ደረጃው ምንድን ነው? አንድ መንግስት ሰራተኛ በመንግስት መስሪያ ቤት በሚሰራበት ጊዜ ደረጃ የስራ ደረጃ ምን ማለት ነው ብለን የምለውን ነገር ስናይ ጄኤጄ ላይ ጆብ ኢቫሉዌሽን እንደ ግሬዲንግ ሲስተም ነው ይሄ ደረጃ የወጣው። ጆብ ኢቫሉዌት ይደረጋል። ከዛ በኋላ ግሬድ ይሰጣል፣ ደረጃው ይሰጣል። ይሄ ደረጃ ደግሞ ዝም ተብሎ የሚሰጥ ሳይሆን ፖይንት ሬቲንግ ሜቴድን ተጠቅሞ በጥናት ተመስርቶ የተዘጋጀ እና ደረጃው ደግሞ ደረጃ 1 እስከ ደረጃ 22 ድረስ ያለን ይሄንን ስንጠቀም እንዴት ነው አሁን ለውጤቱ የምንጠቀመው የሚለው ነገር ስናይ ቡድን መሪም ላይ ሆነ ከቡድን መሪ በታች ባለው ስራ መደብ ላይ ከ20 ነው ደረጃ ያለው ቅርበት የሚሰጠው። ደረጃ ያለው ቅርበት ብለን ስንል ምንድን ነው? አንድ ሰው ደረጃ 14 ላይ የሚወዳደር ከሆነ ለደረጃ 14 ቅርቡ 13 ነው። የተሻለ ቅርበት አለው ማለት ነው። ከዛ ደግሞ 11 ከ10 ለ14ቱ በደንብ ቅርበት አለው ማለት ነው። አንድ ደረጃ ቀጥሎም ወይንም ያንን ተከትሎ የሚመጣው እንደ ቅርበት የሚታይበት ሁኔታ አለ። ይሄ ከሆነ ቅርበቱ እንደዚህ ሲሆን ለዛ ደረጃ ቅርበት ደግሞ እንዴት ነው የምንሰጠው? እኩል ደረጃ ላይ ወይንም ተመሳሳይ ደረጃ ላይ ሲያገለግል ወይንም ሲሰራ የቆየ ሰራተኛ ከሆነ 20 ከ20 ያገኛል። አንደኛ መንገድ ነው። ሁለተኛ መንገድ ደግሞ በዛች ውድድሩ በሚካሄድበት ስራ መደብ ላይ 6 እና ከ6 ወር በላይ በተጠባባቂነት ሲያገለግል ወይንም ሲሰራ የቆየ ሰራተኛ 20 ከ20 ያገኛል ማለት ነው። ለምሳሌ አንድ ክፍት ስራ መደብ 14 ብለን አንድ መንግስት ሰራተኛ የሚወዳደርበት ክፍት መደብ 14 ነው ብለን ብናስብ በዛች 14 መደብ ላይ 6 እና ከዛ በላይ በተጠባባቂነት ሲሰራ የቆየ ሰራተኛ ካለ 20 ከ20 ያገኛል። ሌላኛው ደግሞ በተመሳሳይ ደረጃ ላይ ስራ የቆየ ሰው በዛ ስራ መደብ ላይ የሚወዳደር ከሆነ 20 ከ20 ያገኛል። 14 ላይ ሲወዳደር የሚወዳደረው ባለሙያ 13 ደረጃ ላይ ሲሰራ የቆየ ከሆነ 17.5 ያገኛል ማለት ነው። 12 ላይ ሲሰራ የቆየ 14 ላይ የሚወዳደር ከሆነ 15 ያገኛል።